ቶፕ ኢንፎርሜሽኖችን ነግራችኋለሁ። ከነሱ መካከል አንደኛ 4-4-2 ነው። 4-4-2 እንጠቀመው ለጥሩ ማጥቃትና ለጥሩ መከላከል ነው። ይህን አስተላለፍ የምትጠቀሙት አብዛኛው ጊዜ ጀማሪዎችና ምርጦች ናቸው። ይህ አስተላለፍ በጣም ለማመዛዘን ይጠቅማችኋል ማለት ነው። እንደምታዩት ያያችሁት ጥሩ መከላከል ይሰራል እና ሁለት ስትራይከር ስላለው ጥሩ እንትን ይልልናል ማለት ነው። በመቀጠል ደግሞ የምናየው እንትን 4-2-3-1 ነው ማለት ነው። 4-2-3-1 የሚጠቅመው ለአሲስት ለማድረጎቹ ሲኤም እነዚህ ይጠቅማቸዋል። ለዊንገር ደግሞ ፈጣን ከሆኑ ለነዛም በጣም ይጠቅማቸዋል ማለት ነው። እና ይሄም በጣም ምርጥ አስተላለፍ ነው። ይሄንን ብትጠቀሙት አሪፍ ነው። ሶስተኛው ደግሞ 4-3-3 ሲሆን ይሄ 4-3-3 ደግሞ እንትን ፓስ ለሚያደርጉ ክሮስ ለሚያደርጉ ተጫዋቾች ይመቻቸዋል። ለምሳሌ እንደ ምባፔ አይነት እንደ ቪኒሺየስ አይነት ተጫዋቾችን ፔስ ላላቸው ስፒድ አለው ያያችሁ 97-95 ነው በኔ እንደዚህ አይነት ተጫዋች ላላቸው በጣም ያበረታታል። እናም የፓሲንጎቹንም ያመቻችላቸዋል። አሪፍ አስተላለፍ ነው። ይሄን ብትጠቀሙት አሪፍ ነው። ሌላኛው ደግሞ 3-2-3-2 ይሆናል። ይሄ አስተላለፍ ለላይቭ ላይ በጣም ይጠቅማችኋል፣ ምክንያቱም ስለሚያጠቃላችሁ። ሁለተኛ ነገር ደግሞ ለሚድፊልደሮችም አሪፍ ነው በጣም እና ሁለት ስትራይከር ስለሚኖረው አጥቂ በጣም ጎል ይገባል። ሌላኛው ደግሞ 4-1-2-1-2 ይሆናል። ይሄ ደግሞ በጣም ቲክታክ ላላችሁ ሰዎች በጣም የሚመች ፓሲንግ ለማድረግ በጣም የሚመች አስተላለፍ ነው ማለት ነው። እና እሱን ስታደርጉ ፖዚሽናችሁን ይጨምርላችኋል። ሚድፊልደራችሁንም ኮንትሮል ለማድረግ አሪፍ ነው በጣም። ሌላኛው ደግሞ አስተላለፍ 4-2-2 ነው። ይሄ ዲፌንሶችን አይከፍትላችሁም እና ደግሞ ዲፌንስ አይከፍትላችሁም። ኩዊክ አታክ በጣም ያደርግላችኋል። ባላንስን ለማድረግ በጣም ጠቃሚ ነው ማለት ነው። ሌላኛው 3-4-3 ነው። ይሄ በጣም ብዙ ጎል ለማግባት ቻንስ ይሰጣችኋል። ለዊንገሮችም ይመቻችኋል በጣም እና ደግሞ ለእንትን ያላችሁ ለአታክ ፕሌየር ለሚጮቱ ሰዎች በጣም የሚመች አስተላለፍ ነው 3-4-3። ሌላኛው ደግሞ 4-1-4-1 የሚለው አስተላለፍ በጣም አሪፍ ነው። ይሄ የምንጠቀመው ለእንትኖች ተከላካዮችን ዲፌንሶችን በጣም ያጠናክርላችኋል እና ፖዚሽን በጣም እንድትጫወቱ ያደርጋችኋል። እና ሌላኛው ደግሞ የመጨረሻው ደግሞ 3-1-4-2 ይሆናል። ይሄ ማስተላለፍ በጣም የሚጠቅማችሁ ለእንትን ነው እንትን ለማለት ተጠቅማችሁ ስኪፕ ፕሌየር አሁን ለምሳሌ ስኪፕ ፕሌየር ሲባል እንደ ኦሊስ አይነት ተጫዋች እንደ ላሚን ያማል አይነት ተጫዋች ካላችሁ እነሱ በጣም እንትን ይላችኋል። ሚድፊልደሮቹ ኦቨርሎድ ያደርግላችኋል ማለት ነው። እና አሁን ደግሞ ደረጃ እንስጣቸው። አንደኛ 3-2-3-2ን 10 እንሰጠዋለን። በሁለተኛ ደግሞ 4-2-3-1 9.8 ከ10 እናደርግለታለን። 4-3 ደግሞ 9.5 ከ10 እንሰጠዋለን ማለት ነው። 4-4-2ን ደግሞ 9.2 እንሰጠዋለን። 3-4-1-2ን ደግሞ 9.1 እንሰጠዋለን። ሌላኛውን ደግሞ 4-1-2-1-2 8.9 እንሰጠዋለን። 4-2-2-2ን ደግሞ 8.2 እንሰጠዋለን። 3-4-3ን ደግሞ 8 እንሰጠዋለን ማለት ነው። ሌላኛውን የመጨረሻው ደግሞ 3-1-4-2ን ደግሞ 7.9 እንሰጠዋለን ማለት ነው። የዛሬው ቪዲዮአችን ይመስል ነበር።